ያመለጠ መልካም እድልን እንዴት ወደ ሰከንድ ቻንስ እንቀይረው? መጀመሪያ ሰልፍ ሪፍሌክሽን ከራስ ጋር በጥሞና ማውራት፣ ተቋማት ከሰራተኞቻቸው ጋር፣ መሪዎች ከራሳቸው ጋር፣ ሰዎች ከራሳቸው ጋር ማውራት አለባቸው። ሰልፍ ሪፍሌክሽን ለምን ወደቁ? እንዴት ሆነ? ምን ሆነ? አካውንታቢሊቲ ሰው ሪፍሌክት ያደርግና ኃላፊነት ይወስዳል። ይሄ በመሆኑ አጥፍቻለሁ። ከዚያስ አይበገርነት አዳፕታቢሊቲ አይበገር ሬዚሊየንስ እና አዳፕታቢሊቲ ነው። ይሄን ነገር በዚህ ነው ይሄ ያሳፍራል፣ ሁለተኛ ላደርገው ከዚህ ሁኔታ ጋር ከውድቀት ጋር አብሬ ያለው። ከዛስ አክሽን ኦሪየንትድ ቲንኪንግ ወደ ተግባር ስለመግባት እዛው ላይ አይቆይም፣ በፍጥነት ወደ ተግባር ስለመግባት ያስባል። ዘን ከዛ በኋላ ከውድቀት በኋላ የመነሳት ባህል ግለሰቡ የግሉ ልምምድ ይሆናል፣ የተቋም ልምምድ ይሆናል፣ የሀገር ልምምድ ይሆናል፣ የመሪዎች ልምምድ ይሆናል።